ግን ደግሞ ሀይሚን እንደምወዳት እንዳትረሱ። የኔ ውድና ትልቅ እየት ነች። ሁሌም ከጎኔ እንዳለች ነው ማውቀው። ለኔ መከታ ምላሰው እሷ ነች። በቃ በህይወቴ ውስጥ ኢቭን አሁን ራሱ ላስታርቅህ እያለችኝ ነበር፣ ግን ያለችበትን ስላላወቅኩኝ ነው። ታስታርቀኛለች እሷን እንደዚህ ብነግሪያት ነበር። ይሄ ነገር መፈጠሩ አውቃለች፣ ግን ደግሞ በጣም ነው የተናደደችብኝ። እንዴት እንደዚህ ታደርጋለህ ብላኛለች። ያው ትልቅ እህቴ ነች። እንደ እህትነቷም ትልቅ ምክር ነው የመከረችኝ። ለዛ ነው እኔም ከነሱ ህይወት ወጥቼ ስለ ራሴ ማሰብ እንዳለብኝ የገባኝ እሷ ስትነግረኝ። ሰላም ሰላም የቢኒቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ እንዳጋጣሚ ሆኖ ያው መጥቻለሁ። ያው ቪዲዮ ላይ እየመጣሁኝ አይደለም፣ ተደጋጋሚ እየሰራሁ አይደለም፣ ቪዲዮ እየለቀቁላችሁ አይደለም። ያው እኔም እንደዚህ አይነት ነገር ላይ መምጣት አልፈልግም ብዬ ነግሬያችሁ ነበር፣ ግን ደግሞ እንዳጋጣሚ ሆኖ ነው አሁን ራሱ ይሄን ቪዲዮ የሰራሁት። ባለፈው እንዳያችሁት ማቲያስ አግኝቶኝ እንደ መዛትም እንደ ማስፈራራትም አድርጎ ነው ያወራኝ። ያው ይሄ ነገር እውነቱን ነው። እኔ በአንድ በኩል ሳስበው ምንም እሱ ላይ መፍረድ አልችልም። ቪዲዮም እንዳያችሁት ከሆነ በቃ ከነ ሀይሚ ህይወት ውጣ እኔ ያለው እሱ እኔ በተለየ መንገድ ምናምን አይደለም የተረዳሁት። እነሱም እንትን ያሉት በሌላ መንገድ አይደለም። እነሱ ምንም ሊገባቸው አልቻለም። ስለ ሀይሚ እንደዚህ ብናገርም ይሄ ነገር በጣም እየከረረ ነው የመጣውና አሁን ይሻላል ሜቢ ከባለፈው አሁን ላይ ጥሩ ነገር ላይ ነው ያለው። ግን ደግሞ ማቲያስ እንደተናገረው ከሆነ እኔ ከነሱ ህይወት መውጣት አለብኝ። አሁን እንደ ቤተሰብነቱ እውነቱን ነው። የዚህ ነገር ላይ እንትን ማለት አልችልም። ግን ደግሞ የኔ ወንድምነት ይቀራል ማለት አይደለም። ይሄ ማለት ያው እንደተናገርኩት ማለት ነው። ለሷ የምን ጊዜም ምርጥ ጓደኛዋ ነው፣ ወንድሟ ነኝ። ይሄን መቼም ልቀይረው ማልችለው ነገር ነው። እናንተም የምታውቁት ነገር ነው። ከዚህ በፊት እንዳያችሁት ነው። ለሷ ብዙ ነገር አደርጋለሁ ብያችኋለሁ። የኔም ነገር ያው ተበላሽቷል ኦልሬዲ። አሁን ብዙ ነገር ነው ፌል ያደረገው የኔ ራሱ። እኔ እንደዚህ ይሆናልም ብዬ አስቤም አላቅም ነበር። እንደዚህ አይነት ነገር ይፈጠራል ብዬ ጭራሽ አልጠበቅኩም። ግን ደግሞ ሆነ። እኔም ከጓደኛዬ ጋር ተጣላሁኝ። ያው ከሷንም ይቅርታ ጠይቃታለሁ ብዬ ነበር፣ ላገኛት አልቻልኩም እስካሁን ድረስ። እንግዲህ ሰሞኑን ፈጣሪ ረድቶኝ የሆነ ሰው ጠቁሙኛል ያለችበትን ቦታ ሄጄ አገኛታለሁ። ፈጣሪ እንዲረዳኝ እናንተም በጸሎት አግዙ። ግን ደግሞ ይሄ ነገር ከሯል እንደነገርኳችሁ ነው። ይሄ ነገር ይስተካከላል ብዬ አስቤ ነበረ፣ ግን ደግሞ ምንም ሊስተካከል አልቻለም። እሷንም ለማግኘት ሞክሬ ነበር። ማለቴ ያው እሷን ስላችሁ ደግሞ ሀይሚ እንዳይመስላችሁ ፍቅረኛ ማለቴ ነው ሲሆንን ከዚህ በፊት ደወልኩኝ፣ ፈለኳት፣ አጣዋት። ያለችበት ሆቴል ምናምን ከሆነ ብዬ ብዙ ቦታ ፈልጌ ነው ያጣዋት። እንግዲህ ፈጣሪ ረድቶኝ አሁን አንድ ሰው አለች እዚህ ቦታ ነች ብሎኛል። በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። እሷ እንግዲህ እሺ ካለችኝ ይቅርታ ጠይቃታለሁ። ይቅርታዬን ካልተቀበለች ግን በጣም ከባድ ነው የሚሆነው። እኔ ለሀይሚ ብዬ በእንደዚህ አይነት ነገር ውስጥ እገባለሁ ብዬ አስቤ አላቅም ነበር። በቃ ግራ ገባኝ። ቪዲዮ ሁላ መስራት ነው ያቃተኝ። እሷን በጣም ነው የምወዳት፣ በጣም ምሳሳላት እና የወደፊት ባለቤቴ ናት ብዬ ማስብ ነች። ግን ደግሞ በዚህ አጋጣሚ እንደዚህ እንጣላለን እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላሰብኩም ነበር። በጣም እንትን ብዬባት ነው እንደዛ ሌቶኝባት ነው። ግን ደግሞ ከዚህ ነገር ውስጥ ወጥቼ እሷን መንከባከብ እንዳለብኝ ይሰማኛል አሁን ላይ። ባለፈው የማይሆን ነገር ነው የተለያየ ነው። እሷም እንትን ያለችበት መንገድ ጥሩ አይደለም። ያው ግን ቢሆንም ድንገት ነው የመጣችው። የዛን ቀን እንደመጣች ማግኘኛ ስልክ አላነሳ ብዬ አስቸግሬያት ነበረ። ግን ደግሞ አሁን እሷም ስለሄደች እሷን ግዴታ ፈልጌ አግኝቼ ይቅርታ ጠይቃታለሁ። ይቅርታ ጠይቂያት እንግዲህ ከተቀበለችኝ ፈጣሪ ረድቶኛል። ከዚህ ነገር ውስጥ ድጋሚ ተመልሼ አልገባም እርግጠኛ ነኝ። ይሄን ስላችሁ ደግሞ ያው ማቲያስም እንደነገራችሁ ነው። ከዚህ በኋላ እነሱ ህይወት ውስጥ እንዳገባ ማንም ምንም አይገባውም ብሎ ዝቶብኝ ነው ሄደው። ቪዲዮን እንዳያችሁት ይሄ ነገር አሁን እንደ ሐሳብ መቆም አለበት። እኔም በሰው ውስጥ መግባት እንደሌለብኝ ነው የተረዳሁት። ምክንያቱም እዚች ጋር አሁን የኔ ራሱ ነገር ተበላሽቷል። የኔም እንደዛው ሰው እንዲገባበት ስለማልፈልግ እኔም በእነሱ ህይወት አልገባም። ግን ደግሞ ከሲከብድ ነገሩ እንደዛ ነገር ሲሆን ነው እኔም ጨክኜ ይሄ ነገር ውስጥ የገባሁት። መግባት አልፈልግም ብዬ ነግሬያችሁ ነበር መጀመሪያም። ግን ሀይሚን በጣም ነው የምወዳት፣ በጣም የምወዳት እህቴ ነች። ለኔ ብዙ ነገር ነች። ለኔ ብዙ ነገር ሆናልኛለች፣ ብዙ ነገሮችን ተጋፍጣልኛለች። ግን ደግሞ በዚህ ሰዓት ልተዋት አልፈልግም ነበር። ምንም ማድረግ አልችልም። አሁን የኔም ነገር ተበላሽቷል። ምን ብዬ እንደማስተካክለው ራሱ አላቅም፣ እንዴት እንደማደርግም አላቅም።
በጣም እና እንደነገርኳችሁ ነው። ማቲያስም እንደተናገረው ነው። በቃ ከነሱ ህይወት ድጋሚ ውጣ፣ በቃ ተመልሰ እንዳመጣ ነገር አይነት ነው እሱም የተረዳ ያለው በፍቅር አይነት ነገር ነው። እኔ እንደዛ አይደለም ያልኩት። እኔ ወንድሟ ነኝ፣ እንደ ወንድሟ ነው። በቃ ጓደኛዋ ነኝ፣ የልብ ጓደኛ። ያው እናንተ እንደምትሉት ያይም የልብ ጓደኛ ምኑም ወንድሟም እሱ ነው ትላላችሁ። ልክ ናችሁ፣ አልተሳሳታችሁም። ግን ደግሞ እኔ ብዙ ነገር አድርጋልኛለች። በፊት ከጎኔ የነበረች ሰው ነች። አሁን ደግሞ እንደዚህ ስትሆን ትቻት አልሄድም ነው ያልኩት እንጂ ሌላ ነገር አላልኩኝም። እናንተ በሌላ መንገድ እየተረዳችሁት ከሆነ በጣም ይቅርታ እና ሁላችሁንም የሀይሚ ፋሚሊዎች ይቅርታ ጠይቃለሁ። በመሀላችሁ መግባት ካልነበረብኝ ልክ ካልሆንኩኝ እናንተንም እሷንም ነው ይቅርታ የምጠይቀው። ግን ደግሞ እንደዚህ ሆና ማየት ራሱ አልችልም። እኔ በጣም ነው የምወዳት፣ ከልቤ ነው የምወዳት። ለእሷ ትልቅ ክብር ነው ያለኝ፣ ለእሱም ለብሩክም በጣም ትልቅ ቦታ ነው ያለኝ። ትልቅ ቦታ ደርሰው ደግሞ እንደምናይ እርግጠኛ ነኝ። ያደርጉታል፣ እናያቸዋለን። እንግዲህ ለሰርጋቸው ነው ከዚህ በኋላ ብታዩኝ ራሱ እነሱ ጋር የምታዩኝ እንደዚህ ስለ ሀይሚ ሳወራ ምናምን አታዩኝም። ድጋሚ ስለነሱ አላወራም። በቃ ከነሱ ህይወት መውጣት እንዳለብኝ ተረድቻለሁ። ማቲያስ እንዳለውም ከሆነ ማለት ነው በማንም ሰው ህይወት ማንም መፍረድ አይችልም። እንዳያችሁት ቪዲዮ ግን ደግሞ አንዳንድ ሰዎች አላችሁ እኔ ሀይሚን አትናገሯት ነው እንጂ ያልኩት ምንም አላልኩም። በቃ እሷ ላይ ሄዳችሁ እሪ አትበሉ። የሆነ ነገር በተፈጠረ ቁጥር እሷን የምትዘልፉ ሰዎች እረፉ ነው የምለው። አሁንም ግን ከዚህ በኋላ እሷ ህይወት ውስጥ ያልገባም እንደነገርኳችሁ ነው። በቃ ማስተካከል ባለባት መንገድ ከብሩክ ጋር ራሳቸው ሁለታቸው ሆነው ያስተካክሉት ይሄንን ነገር። እኔም እንደዚህ አይነት ነገር ውስጥ ደግሜ ያልገባም። ያው ካያችሁ የኔም ነገር ነው የተበላሸው እዚህ ጋር። አንዳንዶቻችሁ አሞሃል ወይ ጤነኛ አይደለህም ወይ እስከማለት ደርሳችኋል። እንዴት የራስን ነገር እያበላሸ የእሷን ለማስተካከል ትሞክራለህ ብላችሁኛል። ልክ ናችሁ። የዛኔ ባለማወቅ ነው እንደዚህ አይነት ነገር ውስጥ የገባሁት። ትልቅ ስህተት ሰርቻለሁ። ለሀይሚ ሞገኔ ስህተት ነው አይደለም፣ ግን እኔ ከጓደኛዬ ሳልነግር እዚህ ነገር ውስጥ መግባቴ ነው ልክ አይደለም ብዬ ማስበው። ይሄ ነገር ያው ከዚህ በኋላ እንደዛ አይቀጥልም ባለበት። እኔም ጓደኛዬን ፈልጌ ከየትም ብዬ ይቅርታ ጠይቃታለሁ ብዬ ነግሬያቸው ነበር። አሁን ግዴታ እሺ ካለችኝ እግሯ ላይ ወድቄ ቢሆን ነው ይቅርታም ጠይቃት። በሷ ምክንያት ብዙ ነገር ነው የሆንኩት። ምን ልበላችሁ ነገር ውስጥ ነው የገባሁት እኔ ራሱ ማለት ነው። ልነግራችሁ አልቻልኩም። ስሜቱን ልረዳችሁ እንደዛ ብዬ መግለጽ እንኳን በማልችልበት ደረጃ ነው እኔ እንትን እየተጎዳው የነበረው ማለት ነው። አላቅም እሷ ያለችበት ቦታ ከኔ ሊብስ ይችላል። አዎ እንደኔ ሐሳብ የኔ ቀላል ሊሆን ይችላል፣ ግን የእሷ ደግሞ ሳስበው ቆም ብዬ ሳስበው እሷ በጣም እንደምትጎዳ አሰብኩኝ። ግዴታ ደግሞ አግኝቻት ይቅርታ ጠይቃታለሁ። ጽዬ እወድሻለሁ፣ እኔ መቼም ባንቺ አልቀየርም። አሁን ደግሞ ይቅርታ እንድታደርጊልኝ የምፈልገው ይሄን ቪዲዮ ካየሽው የትም ብዬ ፈልጌ ይቅርታ ጠይቅሻለሁ። ታውቃለሁ ጥፋት አጥፍቻለሁ፣ ግን ደግሞ አንቺን እግርሽ ላይ ወድቄም ቢሆን ይቅርታ መጠየቅ ካለብኝ ጠይቅሻለሁ። ባለፈው ያልተገባ ነገር ነው የተናገርኩሽ። እንደዚህ ማለት አልነበረብኝም። ባለማወቅ ነው እንደዚህ ያደረኩት። ከልቤ ነው ይቅርታ የምጠይቅሽ። ሁሌም እወድሻለሁ የኔ እናት። እንግዲህ ፈጣሪ ይርዳኝ ይሄን ነገር እንዳስተካክለው እና ጽዬ እኔ በጣም ነው የምወድሽ። ታውቂያለሽ ደግሞ ምን ያህል እንደምወድሽ። ግን ደግሞ እኔ አሁን ያለሽበትን ቦታ እርግጠኛ አይደለሁም። ይሄን ቪዲዮ የምታዩ ከሆነ ያለሽበትን አሳውቂኝ። እኔ እንድጨነቅ አታደርጊ። በዚህ ሁኔታ መቀጠል የለብንም ብዬ ነው ማስበው። ፕሊስ በቃ ቢያንስ ታውቂያለሽ እንዴት እንደምሳሳልሽ። ለዛ ስትይ እንኳን እንዴት እንደምወድሽ ታውቂያለሽ። በቃ እንዳገኝሽ ቦታውን ያለሽበትን እንዴት ነገር ነው የምፈልገው። አታውሪኝ ከፈለሽ፣ ግን በቃ ያለሽበትን ማወቅ እፈልጋለሁ። አሁን ምን ውስጥ ነው ያለሽው የሚለውን ማየት ነው የምፈልገው። ምን ላይ ነው ያለሽው? ከማታውቂው ሀገር ላይ መተሽ ዝም ልልሽ አይገባም። ለዛ አንቺ ያለሽበት ግዴታ ማወቅ አለብኝ። እዚህም ከሆንሽ ያረፍሽበትን ቦታ ብትነግሪኝ በቃ ላንቺ ማድረግ ያለብኝንም ማድረጋለሁ። በቃ ሁሉንም ነገር ማለት ነው። ምንም ይሁን በቃ ከነሱ ህይወት ውጣ ነው ያልሽኝ፣ እወጣለሁኝ። ከዚህ በኋላ ደግሜ ወደ እነሱም እንትን አልገባም። ሀይሚንም እንትን አይደለም። በቃ ችግር የለውም። እህትነት በጓደኝነት ነው፣ እህትነት ነው። ልክ ነሽ፣ እረዳሻለሁ፣ ረስቼሻለሁ። እንደዛ ብዙ ጥፋት አጥፍቻለሁ። ግን ደግሞ ይሄኛው ትልቅ ጥፋት ቢሆንም ከይቅርታ እንደምታደርግልኝ ተስፋ አደርጋለሁ ከልብሽ። ያለሽበትን ግን ግዴታ አሳውቂ። እኔ መጎዳት አልፈልግም፣ አንቺም እንድትጎጂ አልፈልግም። ባገኝሽ ደስ ይለኛል ይሄን ቪዲዮ ካየሽው። እና ደግሞ ማቲያስም ይሄን ቪዲዮ የምታየው ከሆነ ካሁን በኋላ እኔና ሀይሚ ላይ እንደዚህ ብዬ ምንም ነገር አልሰራም። እነሱ ህይወት ላይ መግባት አያስፈልግም። ለራሳቸው ያውቃሉ ብለኛል። ልክ ነህ። በአንተ ጎን ይሄ ነገር ልክ ላይሆን ይችላል። ምናልባት እኔ የመጣሁበት መንገድ ጥሩ ላይሆን ይችላል። ምንም እንዴት እንደዚህ ልትለኛ ኬትና ቃል ምናምን ብለህ ተናግረኛል። ልክ ነህ። ምንም መፍረድ አይቻልም በዚህ ነገር።
ምንም መወሰንም አይቻልም። እረዳለሁ። እኔ ባንተ ቦታ ብሆን አንተ ያልከኝን ነው ማደርገው። እውነትህን ነው። አሁን ያው እንዳያችሁት ነው የእሷም ጉዳይ ጋሽዬ ገብተውበት አሁን ጥሩ ላይ ነው ያለው። ጥሩ ነገሮችን እያየን ነው ያለነው። በቃ መስተካከል ባለበት ደረጃ አሪፍ ሆኗል። አሁን በቃ የማንም ሰው ጣልቃ ገብነት አያስፈልግም ብዬ ነው ማስበው። እንዳያችሁት በቃ ምንም ነገር በእነሱ ማለት አሁን ማንም ሰው ገብቶ ሊዘባረቅ አይችልም። ራሳቸው እንዲያወሩ ማድረግ ነው ያለብን። እናም እኔም በማላቸው አልመጣም። ሌሎች ሰዎችም እንደዛው እባካችሁ እንዳበጠብጧቸው እነሱ ሰላማዊ ህይወታቸውን ቢኖሩበት ብዬ ነው ማስበው። ከዚህ በኋላ እንግዲህ እንደነገርኳችሁ ነው። ካሁን በኋላ እንደዚህ አይነት ቪዲዮ ላይ አልመጣም። ስለ ሀይሚ አላወራም። ግን ደግሞ ሀይሚን እንደምወዳት እንዳትረሱ። የኔ ውድና ትልቅ እህት ነች። ሁሌም ከጎኔ እንዳለች ነው ማውቀው። ለኔ መከታ ምላሰው እሷ ነች። በቃ በህይወቴ ውስጥ ኢቭን አሁን ራሱ ላስታርቅህ እያለችኝ ነበር። ግን ያለችበትን ስላላወቅኩኝ ነው። ታስታርቀኛለች እሷም እንደዚህ ብነግሪያት ነበር። ይሄ ነገር መፈጠሩ አውቃለች። ግን ደግሞ በጣም ነው የተናደደችብኝ። እንዴት እንደዚህ ታደርጋለህ ብላኛለች። ያው ትልቅ እህቴ ነች። እንደ እህትነቷም ትልቅ ምክር ነው የመከረችኝ። ለዛ ነው እኔም ከነሱ ህይወት ወጥቼ ስለራሴ ማሰብ እንዳለብኝ የገባኝ እሷ ስትነግረኝ ነው። እንግዲህ ቀጣይ ላይ ጽዮንን አግኝቻት ይቅርታ መጠይቃት ነው የሚሆነው። እናንተም በቀጣይ ቪዲዮ ላይ እርግጠኛ ነኝ ይቅርታ ታደርግልኝ ይመስለኛል። ሁላችሁንም ይቅርታ ጠይቂያችኋለሁ። እናንተንም ግን ደግሞ በቃ ይሄ ነገር መሳካት አለበት ብዬ ነው የማስበው። እንግዲህ በቀጣይ ቪዲዮ እንገናኝ። ሁላችሁንም ወዳችኋለሁ። ደህና ሁኑልኝ።